ይህ በቅጽል ስሙ እንቁራሪት ተብሎ የሚጠራው መኪና ለማመን የሚከብድ ቦታ ላይ ተገኝቷል። ከነዚህ በብርሃን ፍጥነት ከሚጓዙ መኪኖች ጋር ለውድድር መቅረብ ራስን ለትዝብትና ለስላቅ አሳልፎ መስጠት ነው። ውድድሩን ከማየታችን በፊት እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ። በዚህ ውድድር መድረክ ላይ 3 መኪኖች የቀረቡ ሲሆን ፖርቼ 911 GT3፣ ላምቦ V12 እና የኛው እንቁራሪት ቅርጽ ተስላ ቤትል ናት። ላምበርጊኒ ቬታዶር 750 የፈረስ ጉልበት ያለው ሲሆን 1575 ኪሎ ይመዝናል። ዋጋውም 238000 ዩሮ ይጠጋል። ሁለተኛው ተወዳዳሪ ፖርቼ GT3 525 የፈረስ ጉልበት ያለው 1450 ኪሎ የሚመዝንና 230000 ዩሮ ዋጋ አለው። ይህ እንቁራሪት መሳይ መኪና ደግሞ 800 የፈረስ ጉልበት ያለው 1300 የሚመዝንና 75000 ዩሮ የሚጠጋ ዋጋ አለው። ይህ ተስላ ቤትል ከዚህ በፊት ቮልክስዋገን ቤትል የነበረች ስትሆን የሚያስገርም ሞዲፊኬሽን ተደርጎላት ለውድድር በቅታለች። ከተደረገላት እድሳት መካከል በድምሩ 800 የፈረስ ጉልበት የሚያወጡ ተስላ ኤሌክትሪክ ሞተሮች፣ ለውድድር የተሰራ ውስጣዊ ዲዛይን እና በሚነዳ ሰዓት ፍጥነቱ እንዲጨምር ኪሎዋ ወደ 1300 ዝቅ ተደርጓል። ታዲያ ይህ መኪና ውድድሩን ያሸንፍ ይሆን? አብረን እንመልከት። Oh my God! What? Come on! ይወዳደሩ ቢባል እኛ ሀገር የትኞቹ መኪኖች ለውድድር ታስቀምጣላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልን።